በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃለ አዋዲ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወደውን የዘላለም አምላክ የዘላለም ሐሳብ የሚያስታውቅ የነበረ ያለና የመጣ ደግሞም ዳግመኛ የሚመጣውን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ ያወጀ ትውልድን የሚያነቃ ኦርቶዶክሳዊ የቴሌቪዥን መርሃ ግብር ነው። ቃለ አዋዲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ልጆች በልዩ ልዩ ስፍራ ሆናችሁ ይህንን የወንጌል አገልግሎት እንድትሰሙ እግዚአብሔር የረዳችሁ ሁላችሁ በክርስቶስ ፍጹም ሰላማችን ይድረሳችሁ። በሚረዳን በአምላካችንና በአባታችን በልዑል እግዚአብሔር ጸጋና መንፈስ ባለፈው ሳምንት የመዳን ዕውቀት በሚለው አብይ የትምህርታችን ርዕስ ስር የሰው ተፈጥሮና ውድቀት በሚል ርዕስ የሰው ልጅ ውድቀት አካላዊ በሆነው ውጫዊ በሆነው ነገሩ ሳይሆን በሐሳቡ መመረዝ እንደሚጀምር የመጽሐፍ ቅዱስ ምሳሌን በማንሳት ተመልክተናል። የዛን ትምህርት ቀጣይ ክፍል የብልሹነት ፍሬ በሚል ሐሳቡ የተበላሸው የሰው ዘር ሐሳቡ ከመመረዙ የተነሳ በሕይወቱ ምን አይነት ውድቀት እንደገጠመው መጽሐፍ ቅዱሱ በሚያሳየን መጠን እናያለን። በሕይወቱ ምን አይነት ውድቀት እንደገጠመው እንመለከታለን። አሁንም ጥቂት ወደ ኋላ መለስ ብዬ ባለፈው ሳምንት ካየነው ወይም ከተማርነው ትምህርት አንድ ነገር ላይ አስምሬ ወደ ቀጣዩ ክፍል መሄድ እፈልጋለሁ። ሰው ከመውደቁ የተነሳ ለኃጢአት የሚሆን ባህሪን ገንዘብ ከማድረጉ የተነሳ የሰው ልጅ የማይወደውን እያደረገ የሚወደውን ማድረግ ወደማይችልበት ውድቀት ውስጥ እንደገባ አይተናል። ይህ በአዳም ዘር ሁሉ ውስጥ የሚታይ የውድቀት ባህሪ በጣም ቀላል በሚመስል ውሳኔ የሰው ዘር ሁሉ የተቀበለው አሳዛኝ የውድቀት ውጤት እንደሆነም ጭምር ለማስገንዘብ ተሞክሯል። አሁንም እዚህ ነጥብ ላይ አስምረን ማለፍ እንፈልጋለን። የሰው ልጅ በጣም ቀላል በሚመስለው ውሳኔ ወደ ከባድ ውጤት የመሻገሩን እውነት አሁንም ሊያሰምርበት ይገባል። መንፈሳዊውን እውነትና ሕይወት ብዙ ሰዎች በትግል መጀመር ይፈልጋሉ። ሐሳብን ከመቀደስ እግዚአብሔርን ዘላለማዊ ሐሳብ ከመረዳት እግዚአብሔርን ፍቅር ከመገንዘብ እግዚአብሔር ለኛ ያለውን የዘላለም ምክርና ሐሳብ ከማስተዋል ሳይሆን የእግዚአብሔር ለመሆን ከሚደረግ ትግል ብዙ ሰው ይጀምራል። የምንጀምረው እግዚአብሔር ካደረገልን ካልሆነ እኛ ልናደርገው ይገባል ብለን ከምናስበው ከሆነ ሰው በኃይሉ ችሎታ አይበረታምና የድካማችንን ውጤት ያያየን ተስፋ ወደ መቁረጥና እንደገና እኔ ለእግዚአብሔር ለመሆን በጭራሽ አቅም የለኝም ወደሚል ቀቢጸ ተስፋ ውስጥ እንደሚያስገባ
በሕይወታችን ደጋግመን አስተውለነው ሊሆን ይችላል። አሁንም በደንብ መስታሰብ ያለበት እግዚአብሔር ለኛ ያደረገው ነው። እኛ ለእግዚአብሔር የምናደርገው ነገር አይደለም። መጀመር ያለበት ከላይ ነው። አስቀድሞ ከፈጠረን ከእንስሳ ካራዊት ከለየን የሕይወት እስትንፋስን አካፍሎ ሕያው ካደረገን በኃጢአት ስንዋረድ የባህሪ ልጁን አሳልፎ በመስጠት ከታደገን ከእግዚአብሔር ምሕረትና ፍቅር ነው ነገር መጀመር ያለበት። እኛ ለእግዚአብሔር ካለን ነገር ሳይሆን እግዚአብሔር ለኛ ካለው ነገር፣ እኛ ለእግዚአብሔር ከምናደርገው ነገር ሳይሆን ክርስቶስ ለኛ ከከፈለው ዋጋ። እኛ ከኃጢአት ጋር ታግለን ልናመጣው እንችላለን ብለን ከምናስበው ነገር ሳይሆን ክርስቶስ ስለኛ ተዋክቶ ሕይወቱን አሳልፎ ሰጥቶ ካጎናጸፈን ጸጋና ምሕረት ነው ነገር መጀመር ያለበት። ይሄን በጣም ብዙ ሰው እንደ ቀላል ነገር ይቆጥረዋል። አንድ አጋጣሚ ትዝ ይለኛል። በሐዋርያት ሥራ ምዕራፍ 16 ብዙዎቻችን የምናውቀው ታሪክ አለ። ቁጥር 31 ላይ ቅዱስ ጳውሎስና ሲላስ በእስር ቤት ሆነው ከግንድ ጋር ተጠርቀው ታስረው በነበሩበት ጊዜ የሆነውን ታሪክ የሚያስታውሰውን የመጽሐፍ ቅዱስ ክፍል መነሻ አድርጌ በተለይ ቁጥር 31 ላይ ያለውን በጌታችን በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ የሚለውን ርዕስ መነሻ አድርጌ አንድ አውደ ምሕረት ላይ ሳስተምር ቆይቼ ስወርድ አንድ ሰው ወደኔ መጣ። መምህር አሰግድ አለኝ። አቤት አልኩት። እንደው ትንሽ አይከብድህም አለኝ። ምኑ አልኩት። ዛሬ ጎመን እንኳን በ10 ሳንቲም አይገዛም። እንደው ምን ብቻ ትድናለህ ብለህ ቀለል አድርገህ መዳንን እንዲህ ስትሰብክ አይከብድህም አለኝ። ሲጀመር ሊከብድ የሚገባው እግዚአብሔር ያለውን ማለት አለመቻል ነው። ከመጽሐፍ ቅዱስ ቃል ነው የተነሳሁት። ቀጥቅጦ እንዲጠብቃቸው በተሰጠው መመሪያ መሰረት ገርፎ እስር ቤት የጣላቸው ሰው እግዚአብሔር በመካከላቸው ባደረገው ሥራ ተደንቆ የእስር ቤቱ መሰረት ተነቃንቆ በእጅና በእግራቸው ላይ ያለው ብረትና ሰንሰለት ተቆርጦ ቅዱስ ጳውሎስና ሲላስ በእስር ቤቱ ውስጥ እንዳሉ የሆነውን በድንጋጤ ከእንቅልፉ ተነስቶ ያየው ወታደር ያመለጡ መስሎት ራሱን ለመግደል ሰይፉን ሲያነሳ ቅዱስ ጳውሎስ ድምጹን ከፍ አድርጎ ስማ አንተ ሰው በራስ ላይ አንዳች አታድርግ፣ እንዳታደርግም ተጠንቀቅ፣ እኛ ሁላችን በዚህ ያለንና ብሎ እንዳረጋጋው ቃሉ ይናገራል። ይሄን ተከትሎ መጥቶ እግራቸው ስር ወደቀ። እየተንቀጠቀጠ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል የሚል ጥያቄ ነው የጠየቃቸው። እንግዲህ መዳንን እሱ ከሚያደርገው ነገር ጋር አገናኝቶ ነው እየጠየቀ ያለው። ምን ላድርግ ነው ያለው ለመዳን። አሁን ምን ልመን አይደለም፣ ምን ላስብ አይደለም፣ ምን ልረዳ አይደለም፣ መንገዱ የትኛው ነው አሳዩኝ አይደለም። በተግባር የሚገለጥ ነገር የጠየቃቸው። ምድን ዘንድ ምን ማድረግ ይገባኛል? ምን አድርግ ነው ያሉት ሐዋርያት? ምን ስራ ነው ያሉት? ለመዳን ምን እንዲያደርግ ነው የነገሩት? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። የሐዋርያቱ መልስ እመን አንተና ቤተሰቦች ትድናላችሁ የሚል ነው የነበረው። የትምህርቴም ርዕስ ይሄ ነበር። ምን ላድርግ ነው ጥያቄያቸው። የሚያደርገውን ሳይሆን የሚያምነውን ነው የነገሩት። እምነት ከሁሉ ይቀድማል። ያለ እምነት ብዙ ነገር ሊደረግ ይችላል። ያለ እምነት ግን እግዚአብሔርን ደስ ማሰኘት እንደማይቻል ቅዱስ ጳውሎስ ያረጋግጥልናል። በተለይ ከመዳን ዕውቀት ጋር
ቀጥተኛ የሚያያዘው የእውነት ዕውቀት ወይም የመዳን ዕውቀት እኛ ለእግዚአብሔር የሆነውና ያደረግነው ሳይሆን የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ለኛ የሆነውና ያደረገው ነገር ነው። ተጻፈውን ማለቴን ተናግሬ ምን ማለት ነው የሚል መልስ ከመለስኩለት በኋላ እንደው ቅልል አርገህ መዳንን የሚያህል ነገር እመን ብቻ ስትል አይከብድህም ነው ያለው። ልክ ነው። እመን ብቻ ከሆነ ልክ ነው፣ ይከብዳል። ግን እመን ብቻ ምን ማለት ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ እመን ማለት ምን ማለት ነው ሲጀመር? ዝም ብሎ እመን ብቻ ስለሚመስለን ነው የሚከብደን። የእግዚአብሔር ልጅ አንተን ለማዳን የሰው ልጅ ሆኗል ነው ቋንቋው። ይሄንን እመን። ኃጢአት የሌለበት ባንተ ኃጢአት ምክንያት ቀራንዮ መስቀል ላይ ወጥቷል። ይሄንን እመን። የኃጢአትህን ዕዳ ለመክፈል በመስቀል ላይ በደልህን ተሸክሞ በመከራ ደቋል። ይሄንን እመን። አንተ አልከፈልከውም እንጂ የተከፈለ ውድ ዋጋ አለ ነው ቋንቋው። እመን ብቻ ቋንቋው እመን ብቻ ይመስላል እንጂ እመን ብቻ ማለት አይደለም። ምን ማለት ነው እመን? በጌታችን በኢየሱስ ክርስቶስ በማመን ሰው ይድናል ስንል ምን እያልን ያለ ነው? በጣም ብዙ ሰው አያስተውልም። እኛ አልከፈልነውም እንጂ የተከፈለ መራራ ዋጋ አለ። የኔ ደም አልፈሰሰም እንጂ ስለ ኃጢአት ቢፈስም አይጠቅምም እንጂ ስለኔ ኃጢአት የፈሰሰ ደም አለ። የኔ አካል አልተቆረሰም እንጂ ስለ ኃጢአት ቢቆረስም ትርጉም የለውም እንጂ ንጹህ የሆነ አካል እኔን ስለማዳን ቀራንዮ መስቀል ላይ ተቆርሷል። እመን በጌታ በኢየሱስ ክርስቶስ አንተና ቤተሰቦች ትድናላችሁ ማለት ላንተ የተከፈለ መራራ ዋጋ አለ። አንተ የምታደርግለትን አይደለም ያደረገልህን ተመልከት። የምትከፍለውን ዋጋ አይደለም የተከፈለልህን። አንተ ስለምታደርገው ነገር አይደለም ማሰብ ያለብህ፣ የተደረገልህን መጀመሪያ እመን ማለት ነው። እመን ብቻ። የኛ እንባ፣ የኛ ወዝ፣ የኛ ደም፣ የኛ ሕይወት ስላልተከፈለበት በክርስቶስ አምኖ መዳን የሚለውን ቋንቋ እንደ ትንሽ ነገር ስናየው እንታያለን። ወገኖቼ እኛ አልከፈልነውም እንጂ የኃጢአታችን ዋጋ ዕዳችን ተከፍሎልናል። ከኛ ኪስ የወጣ ከኛ ክብር የወጣ ከኛ ማንነት የወጣ ነገር የለም እንጂ በዚህ የመዳን እውነት ውስጥ ስለ እኛ ሕይወት የተከፈለ ውድ ዋጋ አለ። እመን ብቻ ማለት እንዲህ እንደሆነ የእግዚአብሔር ፍቅር ላንተ ይሄንን እመን ማለት ነው። ነፃ ሲባል በቃ በነገር ሁሉ ነፃ ይመስለዋል። አዎ ለኛ ነፃ ነው። ለመዳን የምንከፍለው ዋጋ የለም። የምናምነው እምነት ግን አለ። አዎ ለኛ ነፃ ነው። የኛ ደም አልፈሰሰበት፣ የኛ ስጋ አልተቆረሰበት፣ እኛ መራራ አልጠጣንበት፣ እኛ የሾህ አክሊል አልተሸከምንበት፣ እኛ በጦር አልተወጋንበት፣ እኛ ከወንበዴ ጋር አልተቸነከርንበት፣ እኛ አልተጣልን አልተሰቀልንበትም እንጂ ለኛ መዳን የተከፈለ ንጹህ ዋጋ አለ። በባስም ሆነ በታክሲ ተሳፍረን ወደ ሆነ ቦታ ስንሄድ ተከፍሏል ብንባልና ከታክሲው ምንም ሳንከፍል ብንወርድ እርግጠኛ ነኝ ገንዘብ ተቀባዩ ተከፍሏል ሲለን ዞር ብለን ማን ነው የከፈለው ብለን መጠየቃችን አይቀርም። ከፋዩ አጠገባችን ካለ እሳቸው ወይም እሱ ወይም እሷ ብሎ
እንደሚነግረን እርግጠኛ ነን። ተከፍሏል የሚለውን ያስተናጋጁን ድምጽ የሰማ ሰው ቀጣይ ጥያቄው ሊሆን የሚገባ እንዴት አይደለም። ቀጣይ ጥያቄው ሊሆን የሚገባው ማን ነው የከፈለልኝ ማለት ነው። እዛ በኋላ ዞር ብሎ ለከፈለልን እግዚአብሔር ይስጥልን ማለት ነው። ስለዚህ አሁንም እየተባልን ያለነው ውዱን ዋጋ የከፈለልን አካል አለ፣ ሕይወቱን የሰጠ። እኛ ከታክሲ ስንወርድ ታክሲው ስንገባ የያዝነውን ገንዘብ ይዘን ስለወረድን በእኛ ኪስ ውስጥ ያለው ገንዘብ ስላልተከፈለ ወይም ስላልቀነሰ ምንም እንዳልተከፈለ እናስብ እንችላለን። ከእኛ ኪስ አልጎደለም እንጂ የጎደለበት አለ የከፈለ። እግዚአብሔር ጋር መተካከልን እንደመነጠቅ ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን አዋረደ የተባለለት ክርስቶስ እኛን ለማዳን ተዋርዷል። እኛን ለማዳን ጌቴሴማኒ ተንበርክኮ የደም ላብ እስኪያልበው ድረስ እንዴት በጸሎት እንደቃተተ መጽሐፉ ይናገራል። እኛን ለማዳን እንዴት ያለ መራራ ዋጋ ቀራንዮ መስቀል ላይ እንደተከፈለ ቅዱስ ቃሉ ይነግረናል። ስለዚህ እመን ብቻ ነው። ማመን ማለት ቋንቋ ነው። ምን ነው ምናምን ለመዳን የሚሆነው ዕውቀት የኃጢአት ስርየት ያለበት ዕውቀት ነው። ለመዳን የሚሆነው ዕውቀት ስለ ዘላለም ሕይወት ነው እየተነጋገርን ያለነው። ከፍርድ ስለማምለጥ ነው እየሰማን ያለነው። በእግዚአብሔር መንግስት ውስጥ ስለመገኘት ነው እየተሰበክን ያለነው። ይሄንን ዋጋ ደግሞ ከክርስቶስ በቀር ሊከፍልም የቻለ የከፈለም የለም። ይሄን ነው መጽሐፉ የሚናገረው። ይሄ በጣም ቀላል ነው። የተከፈለው ዋጋ ክብደት ካላስተዋል ነው በእርግጥ ቀላል ሊሆን ይችላል። ቅዱስ ጴጥሮስ የነገረን ነገር አለ። የተገዛችሁት ከአባቶች እንደሚወረስ በከንቱ ነገር እንደሚያልፍ በብርና በወርቅ አይደለም አለ። ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል። እንግዲህ የተሰቀለው የእግዚአብሔር ልጅ መሆኑ ከገባን የእግዚአብሔር ልጅ ለኛ እንደተሰቀለም ካስተዋል የተንገላታው ልዑለ ባህሪ የሆነው እንደሆነ ከገባን ይህ ዋጋ የተከፈለው ለኛ እንደሆነ ካስተዋል ከሁሉ የላቀው ከሁሉ እንዳነሰ ከሁሉ ንጹህ የሆነው ከወንበዴዎች ጋር እንደተቸነከረ ይሄንን ካየንና ከገባን እመን ብቻ የሚለው ቋንቋ እመን ብቻ ማለት አይደለም። ተከፍሎልሃል ነው። ከባርነት መንፈስ ውጣ። አባ አባ ብለህ ወደምትጮህበት የልጅነት መብት የሚያመጣ ውድ ዋጋ ተከፍሎልሃል። ከታሰርክበት እስራት ተፈታ። አባ አባ ብለን የምንጮህበትን የልጅነት መንፈስ እንጂ ለባርነት የባርነትን መንፈስ አልተቀበልንም። ሮሜ ምዕራፍ 8 ቁጥር 15 ላይ እንደተጻፈው ይሄንን የነጻነት አዋጅ ይሄንን የድል ሕይወት ይሄንን በውድ ዋጋ የተገኘ ረፍት እግዚአብሔር በምህረት አድርጎልሃል። ስለዚህ ቀናበል፣ ለጠላት ዕድል አትስጠው። የሰራኸውን ልትሰራው ከሚገባው ጋር እያነጻጸርክ ያለህበትን ልትሆነው ከሚገባው ነገር ጋር እያያያዝክ ይህን ነገር ሚዛን ላይ አውጥተህ እረባለው አረባም በሚል ተስፋ መቁረጥ ለጠላት ዕድል ፈንታ አትስጠው። እዚህ ሐሳብ ውስጥ ነው መዳን ያለው። እዚህ አመለካከት ውስጥ ነው መዳን ያለው። ሔዋን የወደቀችው ሐሳቧ ሲመረዝ ነው። እኛ ደግሞ ከውድቀት የምናመልጠው ሐሳባችን ሲቀደስ ነው።
ውስጣችን በዚህ ደም ኃይል ሲጠዳ ይሄ የማዳን እውነት ወደ ልባችን ሲገባ የልጅነት መንፈስ ከባርነት መንፈስ ልቆ በውስጣችን ሲነግስ ሐዋርያው እንደነገረን አባ አባ ብለን የምንጮህበትን የልጅነት መንፈስ እንጂ የፍርሃት መንፈስን አልተቀበልንም እንዳለ አባቴ ወደምንልበት የክብር ሰገነት ከፍ ስንል በርግጥም እግዚአብሔር ወዳዘጋጀልን ሰገነት መምጣታችንን ህሊናችን ያረጋግጣል። ያኔ አካላችን ይሄንኑ እውነት ይከተላል። ይሄንኑ ሕይወት ይከተላል። ልባችን ለተሸነፈለት ጉልበታችን ይንበረከካል። መንፈሳችን ለተሸነፈለት አንደበታችን ምስክር ይሆናል። ውስጣችንን ለገዛው ነገር ሙሉ አካላችን ይሰጣል። ውስጣችንን ያሸነፈው እውነት ሙሉ አካላችንን ያንቀሳቅሰዋል። ሰው ለተሸነፈለት ተገዝቶ ባሪያ ነው ተብሎ ተጽፏል። በተለያየ ሱስ የተጠመደ የሱስ ባሪያ ነው። በአጉል ጸባይ የታሰረ የአጉል አመሉ እስረኛ ነው። በመጠጥ ቢሆን በአደንዛዥ እጾች ቢሆኑ በሴሰኝነት ቢሆን በልዩ የኃጢአት እስራት ውስጥ ያለ የሰው ልጅ ለተሸነፈለት ነገር ለገዛው ነገር ይንበረከካል። አሁን እየተባልን ያለነው ለገዛን እንሸነፍ ነው። ደሙን ሰጥቶ ገንዘብ ላደረገን ለተሰቀለው ራሳችንን እንስጥ ነው። ራሱን ሰጥቶ እኛን ላተረፈን። ይሄንን ከመረዳት ነው ማምለጥ የሚጀምረው፣ ከትግል አይደለም። ከዛሬ ጀምሮ ይሄን አደርጋለሁ ይሄን አላደርግም ከሚል ቃል ኪዳን አይደለም። ለመዳን ምን ላድርግ እንዳለው ምንድነው ማድረግ ያለብን ከሚል ሐሳብ አይደለም። ምንድነው ማመን ያለብን? ምንድነው መረዳት ያለብን? ምንድነው ማስተዋል ያለብን? መጀመሪያ ነፃ መውጣት ያለበት አስተሳሰባችን ነው። ህሊናችን ካልተፈታ ወደዚህ የነፃነት አዋጅ ካልመጣን ይህ ፍቅር ካልገባን እግዚአብሔር ለኛ ያለውን ቦታ ካልተረዳ ነው አንወጣም ከጨለማ አንተርፍም ከጠላት ወጥመድ። የጠላት ወጥመድ ያለው አካላችን ላይ አይደለም ሐሳባችን ላይ ነው። መቼ ቀሚሷን ጎትቶ ከገነት አወጣት ሔዋንን ሰይጣን? መቼ አዳምን ገፍትሮ ከኤደን ገነት አባረረ? በድብድብ ነው እንደ ወጣው? ልብሷን ጎትቶ ነው እንደ ያወጣት? ሐሳቧን መረዘው ተጎትታ ወጣች። አመለካከቷን አገኘው አትንከ የተባለችውን ነካች። ሐሳብ ሲመረዝ እንስሳ ነህ። ውስጥ ሲቆሽሽ አውሬ ልትሆን ትችላለህ። ሰይጣን ሐሳብህን ካገኘው ክፉ ሊገለገልበት ይችላል። ከዚህ እስራት የምትፈታው ይሄንን እውነት ስታምንና ወይም ስናምንና ህሊናችን ለዚህ የነፃነት አዋጅ ሲረታ ነው። ስለዚህ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳትወጡ ብዬ እፈራለሁ። እባብ በተንኮሉ ሔዋንን እንዳሳታት እንዳለ ሔዋንን በተንኮሉ የመረዛት ክፉ ሐሳባችንን ካልመረዘውና ለተሸነፍንለት እውነት ልባችንን ከሰጠን አካላችን የተሸነፍንለትን እውነት ይከተላል። ስለዚህ ገሃነመ እሳትን ፈርተን አይደለም የእግዚአብሔር የምንሆን። የማያንቀላፋ ትል የማይጠፋ እሳት አለ ስለተባለ አይደለም ከእግዚአብሔር ጋር የምንቆመው። ከእግዚአብሔር ጋር የሚያቆመን እውነት ፍርድና በቀል፣ ቁጣ፣ የዘላለም ሞት የሚባል ሞት አይደለም። የዘላለም ሕይወት የሆነው ሕይወት የእግዚአብሔር ፍቅር፣ እግዚአብሔር ምሕረት፣ እግዚአብሔር በጎነት ከወደቅንበት ያነሳናል። ይሄ ዋጋ ለኔ ያለም የተከፈለው። ስለዚህ እግዚአብሔር እንዴት ይተወኛል እንላለን። ደሙን ያፈሰሰው ለኔ አይደለም። ስለዚህ እግዚአብሔር እንዴት ይጥለኛል እንላለን። እንዴት እግዚአብሔር አይወደኝም እላለሁ። አካሉን ሰጥቶኝ ሕይወቱን ከፍሎልኝ መስቀል ላይ ተቸንክሮ መራራውን ስለኔ ጠጥቶ ሞቶ እንዴት አያየኝም እንዴት አይወደኝም እላለሁ እንላለን። ይሄ ደግሞ ለመነሳት ጉልበት ነው። ይሄ ደግሞ ለመቀደስ ጉልበት ነው። ይሄ ደግሞ ለመንጻት ጉልበት ነው። ይሄ ደግሞ
የዳንበትን እውነት ለመከተል አቅም ነው። በዚህ መንገድ ሐሳባችን ካልተቀደሰ አካላችን ይህንን መንገድ ለመከተል አቅም አይኖረውም። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ከዚህ እውነት ጋር የተገናኘውን ሐሳብ እንዴት አጉልቶ እንደሚነግረን ማስተዋል ያስፈልገናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይለንና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውም ይላል። ለፍርድ የሚመጣበት ጊዜ አለ። ግን የመጀመሪያው መገለጥ ለፍርድ አይደለም ነው እያለ ያለው። ዓለም በልጁ እንዲድን ነው። እግዚአብሔር ለፍርድ ልጁን ወደ ዓለም አላከው። እግዚአብሔር አንድያ ልጁን አሳልፎ ሲሰጥ ዓላማው ዓለምን ማትረፍ ነው። ይሄ የምህረት ጊዜ የይቅርታ ጊዜ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበት ጊዜ። ይሄንን አምኖ እግዚአብሔር ይመስገን፣ እግዚአብሔር ፍቅር ነው፣ ለኔ ውድ ዋጋ ተከፍሏል፣ እኔ በዚህ ዋጋ በኩል ከሞት አምልጫለሁ ብሎ መትረፉን፣ ማምለጡን፣ መዳኑን፣ የእግዚአብሔር መሆኑን በፍቅር ማወጭ እምነትና መብት ነው። አይ እንዴት ማለትም ይቻላል። ግን ቀልድ የለውም እግዚአብሔር በዚህ ጉዳይ ላይ። እግዚአብሔር በዚህ ጉዳይ ላይ ለዘብተኛ አይደለም። እኛ እንደምናቀለው እግዚአብሔር አያቀለው። ዓለም በልጁ እንዲድን ነው እንጂ እግዚአብሔር በዓለም እንዲፈርድ ልጁን አላከውም ካለ በኋላ በልጁ የሚያምን የዘላለም ሕይወት አለው ይላል እዛው ቃል ላይ። በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። አሁን አምኖ መዳን ነገና ከነገ ወዲያ አይደለም። አሁን ስራ የተባለው ስራ ሁሉ በቅጽበት እንሰራለን። አሁን ጽድቅ የተባለውን ሁሉ በቅጽበት እናከናውናለን። አሁን መዳን ማለት ምን ማለት ነው? አሁን እግዚአብሔር ከሰው የሚፈልገውን ነገር አሁን መሆን እንችላለን። እንደሱ ማለት ነው። እንደሱ እንዴት ይቻላል? እንደሱ ማለት አይደለም። አሁን ማመን ማለት አሁን በእምነት በኩል እግዚአብሔር ለኛ ያዘጋጀውን የዘላለም ሕይወት ማቀበል፣ ማስተዋል፣ ይሄንን ለመቀበል በእምነት መንበርከክ ማለት ነው። አሁን ዛሬ የሆነውን ነው ነገ የምንሆነው። ዛሬ ውስጣችን ያለውን ነው ነገ የምንኖረው። አሁን ያመነ አሁን ድኗል። ያላመነ ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ካለ የሰው ልጅ መዳኑንም ሞቱንም የሚያረጋግጠው አሁን በሚሰማው የወንጌል እውነት ውስጥ ነው። ይሄንን መቀበልም ቀላል ነው፣ አለመቀበልም ቀላል ነው። ውጤቱ ግን ከባድ ነው። ይሄንን በማመን የዘላለም ሕይወት፣ ይሄንን በማመን ከሞት ማምለጥ፣ ይሄንን በማመን ከፍርድ መትረፍ፣ ደግሞ ይሄንን ባለማመን ወደ ዘላለም ሞት መውረድ። ውጤቱ በሁለቱም አቅጣጫ ታላቅ ነው። ወገኖቼ ይሄ በቀላል ውሳኔ የምንሸጋገረው ከባድ የሆነ ሕይወት ወይም ደግሞ አሳዛኝ የሆነ ሞት ሊሆን ይችላል። እግዚአብሔር ግን እኛን ከሞት ለማስመለጥ ባህሪ ልጁን አሳልፎ ሰጥቷል። እግዚአብሔር ጸጋ አሁንም በመንፈስ ቅዱስ በኩል ይደግፈን። ቀጣዩን በሚቀጥለው ሳምንት እናያለን። ወስብሐት ለእግዚአብሔር።